ሰላም የተወደዳችሁ፣ ዛሬ ልብ የሚያሞቅ ስፍራ ልውሰዳችሁ። በጣም ነው የምትወዱት። ግዴላችሁ ተከታተሉ። ረጅም ጊዜ አዲስ አበባ ውስጥና የተለያዩ አካባቢዎች ላይ በጎዳና ህይወት ውስጥ ያደኩትኝ። ዛሬ ደግሞ እግዚአብሔር ይመስገን ህይወት ተቀይሮ ያን ያክል የተለወጠ ነገር ባይኖርኝም እንደዚህ ኑሯቸውን ለማሸነፍ የሚጥሩ ወንድሞቼን በቻልኩት አቅም ደግሞ እየመጣሁ እጠይቃቸዋለሁ። እሺ፣ ለዛ ነው እንግዲህ እንዳይደብርህ ምንም የተደረገች ብትሆንም። ማን ነበር ያልከኝ ስምህ? በላይ። ያው እኔ አባት ነው አልቆይና ይሄው በላይ በርታልኝ። እሺ፣ አንተም ደግሞ ስታገኝ እንደዚህ ትርፍ ነገር ልክ እንደዚህ ለወንድሞቼ ለጓደኞቼ የሆነ ነገር አድርግላቸው። እሺ፣ መልካም ቀን። እሺ፣ ለወንድሞቼ ለማካፈል። እሺ፣ ለዛ ነው አንተም ስታድግ ምንድነው መሆን ያለብህ? ለዚህ ለሰዎች ማካፈል። እሺ፣ ጎበዝ። ቁርስ በልታችኋል? ከማን ጋር ነው ያላችሁት? ከማን ጋር ነው ያለው? ወንድምሽ ጥሪው። እሺ፣ ምርጥ አይደል? ወደድከው? ስለዚህ አሁን ቁርስ ብንበላስ ምን ይመስላል? የት አሉ? ጥራቸው። እሺ፣ ና ከ12 ዓመት እዚችው አዲስ አበባ ላይ በጎዳና ውስጥ ነው ያደግኩት እና ከዛ ህይወት ወጥቻለሁ። ግን አልፎልኛል አልልህም። ግን ደግሞ እንደዚህ ዞር ዞር እያልኩኝ ወንድሞቼን እጠይቃለሁ። ማለትም በተመሳሳይ ሰዓት በተመሳሳይ ወቅት አብረን ባናሳልፍም ለኔ መከራ ዘመን ወዳጆቼ ናቸው ብዬ ስለማስብ ያን ያክል ጠቃሚ ባይሆንም ልብስ እየሰጠሁ ያለው። እሺ፣ ስሙ ማን ነው? ሙክታር። እኔ ደግሞ ማሊክ እባላለሁ እንዳልኩ ምንም የተለየ ነገር የለም። ግን በቃ እሱን ፈልጌ ነው የመጣሁት። እሺ፣ የኔ አባት ነው። በጣም ነው የምወደው፣ በጣም ነው የማከብረው። እሺ፣ ቁርስ በልተሃል? ተው እንጂ እና ምግብ ቤት ሄደን ቁርስ ነገር እንብላ። ይመቻል ለመንቀሳቀስ? እሺ፣ ና እሺ። ጋር አለ ብሎ ቤት ነው ተዋረድ። እሺ፣ ና የኔ አባት እኔ ካለፍኩበት ህይወት አንፃር ያለኝን ወንድሞቼ ሼር ያደርጉኝ ጠይቃለሁ። ልብሶች ምናምን ክረምት ላይ እንደዚህ እየዞርኩኝ እየራለሁ ማለት ነው። ተረፈ እንዳልኩ ነው። እኔ ያንን ህይወት አሳልፌ ስመጣ በብዙ ምቾት አልነበረ። በጣም ብዙ ተሰቃይቻለሁ። እንዳንተ እንኳን ጽድት ያለች ጎጆ ባትኖረኝም ላስቲክ ቤት ወጥሬ ግን ኖሬያለሁ። ከአንዋር ግቢ ጀምሮ ከአሜሪካ ግቢ ጀምሮ እስከ ቦሌ ጫፍ ድረስ እስከ ሰንጋተራ ድረስ የማያውቀኝ ሰው የለም። አሁን ባለሁበት ህይወት ማለት ነው። ብዙ ሰው ነው የሚያውቀኝ። 2 መጽሐፎችን ጽፌያለሁ። የኔ መንገድ የተሰኙ እንዲሁም ደግሞ ያን ጀምር ክስተትና ሌሎች የተሰኙ አጫጭር ልቦለዶችን ጽፌ ለአንባቢያን አድርሻለሁ። ኖሮኝ ብሰጥህ ደስ ይለኝ ነበር። መጽሐፉ ገበያ ላይ ስለሌለ ነውና እንደዛም ሆኖ ተስፋ ሳልቆርጥ ብዙ ነገሮችን አሸንፌ እዚህ መጥቻለሁ። ያደኩት 12 ዓመት የት መሰለህ? እዚሁ መርካቶ አውቶቡስ ተራ እስከ ቦሌ ጫፍ ድረስ። አሁን የአዲስ አበባ ህዝብ ብቻ አይደለም ከአዲስ አበባ ውጪ ከኢትዮጵያ ውጪ የሚኖሩ ብዙ ሰዎች ያውቁኛል። እሺ፣ እዚች ጎዳና ላይ ሆኜ ማለት ነው። እሺ፣ ይሄው የኔ አባት ወዳቸዋለሁ። መልካም ምሳ። በጣም ደስ ብሎኛል። እሺ፣ ይሄው በጣም ስላለ መልካም ቀን። እሺ፣ ቻው። ትላንት ትንሽ ተፋ ስለምትል እሺ፣ ማለፊያ ሪአክሽን በሪአክሽን ነው የምሰራው። በእርግጥ እሺ፣ ማለፊያ ሪአክሽን ዩቲዩብ ላይ አመሰግናለሁ አባብዬ። እሺ አባቴ፣ መልካም ቀን ይሁንልሽ። እሺ
ተናገራችሁ ምግብ ይዤ ልምጣ ትበላላችሁ? እሺ እኔ እናት መጣሁ። እሺ እሺ ማማዬ እንዴት ናችሁ? 3 ምግብ ስልልኝ እስቲ። እኔ ማሊክ አብዱ እባላለሁ። ረጅም ጊዜ እድሜን 12 ዓመት ጎዳና ላይ ነው ያደግኩት። እግዚአብሔር ረድቶኝ ከዛ ወጥቻለሁ። ቢሆንም ግን ጥሩ ነገር አለኝ ባልልም ያገኘኋትን እንደዚህ ለወዳጆች ያካፍላለሁ። እሺ አመሰግናችኋለሁ፣ ወዳችኋለሁ። እሺ እኛም በጣም ወዳለሁ። መልካም ቀን ይሁን። አንተ የቀየረው እግዚአብሔር ይመስገን። እሺ እናቴ፣ እሺ ቻው። አሜን ማየ፣ ቻው እናቴ፣ ሰላም ዋሉ። እሺ ማየ፣ እኔ ማሊክ አብዱ እባላለሁ። ያንተ ስምስ ማነው ስምህ? ከፍ ያለው። እኔ ማሊክ እባላለሁ። ረጅም ዓመት አዲስ አበባ ውስጥ 2 ዓመት ያክል በጎዳና ህይወት ውስጥ ያደግኩኝ። ከዛ ህይወት ወጥቼ ደግሞ እግዚአብሔር በረዳኝ መጠን ከወንድሞቼ ጋር በመተባበር እንደዚህ አይነት ስጦታዎችን አንተ ለሚታክሩ ለሚሰሩ ሰዎች ሰፖርት እያደረኩኝ ያለሁ። እሺ በርታልኝ፣ ወድሃለሁ። መልካም ቀን። እሺ እሺ አባት። ማነው ስምህ? አብዱሽ። አንተስ? እኔ ደግሞ ማሊክ እባላለሁ። 12 ዓመታትን በጎዳና ህይወት ውስጥ ነው ያደግኩትኝ። ረጅም ዓመት ማለት ነው። አሁን ከዛ ህይወት ወጥቼ ደግሞ እንዲሁ ልክ እንደኔ በተመሳሳይ ሰዓት በተመሳሳይ ጊዜ አብረን ባናሳልፍም ጎዳና ላይ አብረን ባያሳልፍም ለነሱ ለወንድሞቼ የተወሰኑ ነገሮችን ድጋፍ እያደረኩ ገኘ። ቁርስ በልታችኋል? ቁርስ አልበላን። እሺ ቁርስ እንብላ አይደል? የት ነው ያለው ምግብ ቤት? እዚህ ጋር የት ነው ያለው? እዚህ ጋር ምግብ ቤት ከፍ ብሎ ነው በጣም። እሺ አንተ ጃኬት አድርገሃል። ይሄው ለአንተ አንድ ጃኬት ይሄው ልበስ። እሺ ይሄው አንድ ሸሚዝ ለአንተ ጃኬት ስላለ። እሺ እና ምግብ እንብላ። ተው ምግብ እንብላ። ተው ግድ የለህም የእውነት። እሺ አመሰግናለሁ፣ ወዳቸዋለሁ። እሺ መልካም ቀን። እሺ እሺ እኔ አባት ችግር የለውም። እሺ እሺ አባት ቻው። የቡና ብችለኔ እሺ ማሊክ አብዱ እባላለሁኝ። አዲስ አበባ ውስጥ ለረጅም ዓመታት በጎዳና ህይወት ውስጥ ነው ያደግኩት እና ዛሬ እኔ ከዛ ህይወት ወጥቼ ተለውጬ ከኔ ጋር መስራት የሚፈልጉት እናቶች አባቶች አሉና እነሱ መልእክት ይልኩኛል። እኔ ደግሞ የመጣው ለእነርሱ ያለው ጀግና አባት የቡና የሻይ ሰጥቼ እሄዳለሁ። እሺ እኔ አባት እሺ እኔ አባት እሺ እኔ አባት አሜን እኔ አባት አሜን እኔ አባት። እኔ ማሊክ እባላለሁኝ። የተለያዩ ወንድሞቼና እህቶቼ ከተለያዩ ሀገር ዙር እያልክ አባቶቼን እናቶቼን እንዲሁም ደግሞ ጎዳና ላይ ያሉትን ወንድሞቻችንን ጠይቃቸው፣ ሰላም በላቸው ብሎኝ መጣሁ። እኔ ዛሬ ያን ያክል ብዙም ባትሆን ትንሽዬ ነገር የሻይ ብዬ ልሂድ። እሺ ይሄው የኔ አባት መልካም አይገባም አይገባም። መልካም ቀን። እሺ ቻው የኔ አባት። እሺ እሺ። ደህና ነሽ? ብቻሽን ነሽ? ምነው ለምን ታለቅሻለሽ? እኔ የምልሽ ስንት ቁጥር ጫማ ነው የምታደርጊው? 36 ሲኔ እስቲ እግርሽ። አዎ ለሷ ይሆናል። እስቲ እግርሽ ላንቺ ሲል ነው ማለት ነው። እዚህ ድረስ የመጣው ምን ሆኖ ሰው አጥቼ ጎበዝ
በርቺ አደራ። ይሄን ጫማ እንዳትሸጠው እሺ። ይሄው እሱም ደግሞ ላንቺ የኔ እናት እንዴት ነሽ? ጨብጪኝ። አንበሳ ስምሽ ማን ነው? ስምሽ ማን ነው? ስሟ ማን ነው? እሱ ነው። እናትሽ ነች? ያንቺ እናት ልጅሽ ነች? እሺ የኔ እናት ይኸው። ቻው። እሺ ሰላም ወይኔ። ቻው ቻው። አባቴ እንዴት ነው ተብዬ? ሁሉ ሰላም ነው? እሺ እኔ አባት ማሊክ እባላለሁኝ። ዝም ብዬ ሻይ ቡና ልበል ብዬ ነው የመጣሁት። እሺ እኔ አባት ይኸው እኔ አባት አይገባም። እኔ አባት ሰላም ዋልኝ። አሜን እኔ አባት። እሺ እኔ አባት። እሺ እኔ አባት ቻው። እኔ አባት እንዴት ነህልኝ? ሁሉ ሰላም ነው? አብሬ መቀመጥ ትችላለህ? እኔ ሰዓት እሺ። እኔ ማሊክ እባላለሁ። አባ እንዴት ናችሁ? ሁሉ ሰላም ነው? እሺ እኔ አባት ማሊክ እባላለሁ። ትንሽ መልእክት ነበረኝ፣ ሰዎች ልከውኝ ነው። እቺን ለእርሶ ቡና እንዲጠጡበት። እሺ ሰላም ሁኑልኝ። እሺ እኔ አባት። እሺ አብዬ ቻው። ናት ደህና ነሽ ማዬ? እሺ ጨብጭኝ እስቲ። ማሊክ እባላለሁ። አንድ መልእክት ደርሶኝ ነው ሰዎች እንደዚህ ብርቱ ለሆኑ እናቶች ቡና መጠጫ እንዲሆናቸው አድርሱልኝ ብዬ ተልኬ። እሺ እኔን ያደረገ እነሱ ነው። እሺ ሰላም ይልኝ። ፕሮግራሜን እንዴት አያችሁት? የተወደዳችሁ ለእውነት እንደተመቻችሁ ተስፋ አደርጋለሁ። ምክንያቱም ልብ ያሞቃል። ብዙ ሰው ቢሳካለት ቢተርፈው የተሟላለት ነገር ቢኖረው እንደዚህ አይነት ልብን የሚያሞቅ የእናቶችን የአባቶችን ምርቃት የሚያሰጥ ስራን መስራት ይችላል እና ብንችል ሁላችንም በዚህ መልካም ስራ ላይ ብንተባበር፣ አንድ ብንሆን፣ አብረን ብንሰራ፣ በጋራ ብንሰራ የሚል ሐሳብ ጥሪ ያለኝ። እውነት ታተርፉበት እንደው እንጂ አትከስሩበትምና ሁላችሁም በዚህ ስራ ላይ ተሳተፉ ብዬ እመክራለሁ። ስራው ሲሰራ ቀላል አይደለም። በጣም ብዙ ሰዎችን ወዳሉበት አካባቢ ሄዶ መፈለግን ይጠይቃል። የእግር ጉዞ አለው። በርካታ ረጅም የእግር ጉዞ አለው። በጣም አድካሚ ነው። ቢሆንም ሐሴት ይሰጣል፣ ረፍት ይሰጣል፣ የህሊና እርካታ አለው። የእውነት ከዚህ በፊት እኔ ይህን ስራ 5 ጊዜ ምናምን አካባቢ ሰራው። እንዲሁም ቆይቶ የሆነ ሰውዬ አሜሪካን ሀገር ነው የሚኖረውና ላከልኝ የሆነ ገንዘብ። በቃ ምንም አላልኩም። ያንን ብር ወስጄ ለመከራው ዘመን ጓደኞቼ በቃ የማዕድ ማጋራት ምገባ ስነ ስርዓት ነው ያደረኩበትና እንደው ምን አለኝ፣ እንዴት ይሄን ሁሉ ገንዘብ ለነሱ ብቻ ታውላለህ፣ ለራስህም ለምን አትጠቀም ብሎ እስኪናገረኝ ድረስ ማለት ነውና እኔ በጣም ደስተኛ ነኝ። አክቹአሊ ያለኝንም ጭምር ነው የምሰጠው። የእውነት ዛሬ ትንሽ ብር አንድ 10,000 አካባቢ አካውንቴ ውስጥ አንዲት እህቴ ከውጭ ልካ ማን እንደሆነች እነግራቸዋለሁ እና ልካ ያንን ምን አለችኝ፣ በቃ ለመከራው ዘመን ጓደኞቼ ማዕድ ምግብ አጋራ ብላ ሰጠች። የከተማ ገጽታን ያበላሻሉ ተብሎ ስለሚታሰቡ ከተማችን ላይ ያሉ የጎዳና ልጆች አብዛኛዎቹ ማለት በሚቻል ደረጃ የእውነት የሉምና ገረመኝ። እነሱን በመፈለግ በጣም ተዳከመን እንጂ የተወሰኑ ሰዎችን አግኝተን እንዳሰብነው አልሆነልንም። ግን ታስበው የተላከልንን የተሰጠንን አደራ
በሚገባ ሙሉ በሙሉ ማለት ይቻላል የሚገባቸው ሰዎች ሰጥቼ መጥቻለሁ። በዚህ በጎ ስራ ላይ እንድሳተፍ የረዳችኝን ያገዘችኝን እህቴን ላላመሰግን ማለት አልፈልግም። ድላዊ ጸጋዬ ትባላለች። የአዲስ አበባ ልጅ ነች። አጋጣሚ ሆኖ የእንጀራ ጉዳይ ሆኖ በሰው ሀገር በስደት ውስጥ ነው ያለችው። ቢሆንም ግን ወንድሜ እኔ በልቻለሁ፣ ወንድሜ እኔ ጠጥቻለሁ፣ ወንድሜ እኔ ጥሩ መኝታ ላይ አርፋለሁ። ስለዚህ በአንተ ቋንቋ የመከራው ዘመን ጓደኞችህን ወዳጆችህን አግኝተህ ብትዘይራቸው ስትል ካላት ላይ አካፍላኛለችና እና እሷ የላከችውን እና ከኔም ከባለቤቴም የተወሰኑ በቁስ ደረጃ ጫማና ልብስን ጨምሬ የተላኩትን መልእክት በተገቢ ቦታና ስፍራ አድርሻለሁ። ስለዚህ በዚህ ስራ ላይ መሳተፍ የምትፈልጉ እህት ወንድሞቼ እኛ በልተናል፣ እኛ ጠጥተናል፣ እኛ ጠግበናል። ደግሞ ከኛ የሚጠብቁ ብዙ በርካታ እናት አባት እህት ወንድሞች አሉና ለነሱ በቻለን መጠን በዚህ ጊዜ እንደዚህ እናድርግ ካላችሁ እኔ እጅና እግሬን አውሻችሁ እናንተ መልእክታችሁን ማድረስ ትችላላችሁ የሚል መልእክቴን አስተላልፋለሁ። በታማኝነት የሚገባውን ለሚገባቸው አደርሳለሁ። የእውነት ቃላት የለኝም መድልዬ። ለሳቄ ምንጭ ለደስታዬ ምንጭ ፍላጎቴን እንድኖረው እውነት በዛሬዋ ቀን በተለይ በዛሬዋ ቀን ፍላጎቴን እንድኖረው ስላደረግሽኝ በጣም ኩራት ተሰምቶኛል። እወድሻለሁ እህቴ፣ አከብርሻለሁ። የእውነት በጣም ደስ ብሎኛል። ክብር በይልኝ። ወዳችኋለሁ፣ አከብራችኋለሁ። እጅግ በጣም ኩራት ተሰምቶኛል። መልካም ዛሬ ይሁንላችሁ። ባይ ባይ።